ቅመሟዬ በማያቋርጥ ፈስ እየተሰቃየች ግድ የለም እኔ የሆነ ነገር ለቆ ነው እንጂ እንደዚህ አይደለውም እያለች እሷ ፈስ በፈስ ሆናለች። ብሩኪ እንዳረገዘች ሴት ወገቡን ይዘቆ ብሩኪ ግራ ገባው እኮ እንዴ! ወዴትና ወዴት ይበል ጨነቀው። የሚያደርገው ጠፋውና እንዴት ነው እንደዚህ አይነት ፈስ አለ እንዴ? እኔ አይቻል አቅም ሁሉም ሰው ይፈሳል እኮ እንዴት እንደዚህ ረሃይሚ ዛሬ ደግሞ በምንድን ነው የመጣችሁ? ቤተሰብ እንዴት አመሻችሁልኝ? እንዴት ናችሁ? ሰላማችሁ ይብዛ። እኔ የምር አሁን ቪዲዮውን እዚህ ጋር ቆርጬ ማስገባት አልቻልኩም። ነገር ግን የብሩኬ ሪአክሽን ሲያሳያቸው የነበሩ ቪዲዮዎችን ቀንጨብ ቀንጨብ አድርጌ ያስገባል። አረ ብሩኬ የብሩኬ ነገር በጣም ነው ያሳቀኝ። እኔ ሃይሚ እንደዛ ከምታረገው ብሩኬ ሪአክሽኑ ማለት ነው ቆሞ ወገቡን ይዞ ቆሞ ያሳየው የፊቱ ሪአክሽን እና ከጀርባው ሆኖ ያሳየው ሪአክሽን እስካሁን ድረስ ይመጣብኛል። ወይ ብሩኬ ወይ ጉዲ! ዛሬው ሳቅ ነው የገደለኝ ማርያምን። ብሩካችን እና የምር በጣም ከባድ ነው። እግዚአብሔርን በጣም የሚያሳፍር ነው። ግን እንዴት ነው ይሆናል አይደለ? ብሩኬ ቀላል ለማስነቃት ምናምን ሲደጋገም ራሱ በቃ ኖርማል እንደሆነ እያለፈው ነበር እና በዛ ላይ ደግሞ ግራ ተጋብቷል። እንግዲህ ያ ሁሉ ፈስ እየተንዛረጠ ሽታ የለም ወፍ የለም። ያ ሁሉ ትክክለኛ ፈስ ቢሆን ብሩኬ እንኳን ሶፋ ላይ መተኛት ቀርቶ ቤት አይቀመጥም፣ ሩጦ ነበር የሚወጣና ያለ መሽተቱ ራሱ ድንቅ እያለው ነበረ። እንግዲህ ቅመሟዬ ምን ብላለች? ያው ወንዶች እንጂ ሴቶች አይፈሱም። ኧረ ሀይሚዬ የማይፈሳም የለ። አንቺ ፊት ለፊት የምታየውን ነው እንዴ የምታወሪው? ውስጥ ላይ እኮ የኛ ሀገራችን ማለት ነው ቤተሰብ ብዙ ነገሮች አሉት እኮ ውጭ ላይ እንዴት ምን ይባላል? ይሄ እኮ ነውር ነው፣ እንደዚህ አይደረግም፣ ነውር ነው ባህላችንም ወጋችንም አይደለም ይባላል አይደል? ውስጥ ግን ይሄ እነዚህ የተጠቀሱ በሙሉ ይደረጋሉ። እና የኛ ሀገር ህግ ለምንድን ነው እንደዚህ ጠበቅ ያለው? የምሬን ነው እኮ እንደው እንደኛ እንደ ኢትዮጵያ የሆነ ሌላ ሀገር ማለት ነው እንደዚህ ህጉ የጠበቃለ ሁሉም ነገር ነውር የሆነበት ሀገር አለ? የምሬን ነው። ጥያቄ እኮ ነው የሚሆንብኝ እኔ ማለት ነው። ምክንያቱም ወደ ሀገራችን ወደ ኢትዮጵያ ስንመጣ ብዙ ነገሮች ነውር ናቸው። ከባህላችን ከወጋችን የወጣ ነው የምንባላቸው ነገሮች ይበዛሉና እና እንደዚህ አይነት ሀገር አለ ወይ የሚለው ግራ ያጋባኛል። ልክ እንደ ኢትዮጵያ እንግዲህ ይሄ ፈስ ያው በእኛ በሀገራችን ስናየው ነውር ቢሆንም በውጭ ሀገር ግን ኖርማል ነገር ነው። እንደፈለጉ ነው የሚለቁት። ከባላቸው ፊት ከሚስታቸው ፊት ማንዛረጥ ነው ስራቸውና እና ቅመምዬ ሴት አትፈሳም ወንድ ይፈሳል ነው ማለትሽ? ሴትም ትበላለች ወንድም ይበላል እና ያው ይፈሳሉ። በአንድ ሀይሚዬ ማለት ነው ይፈሳሉ። የማይፈሳ የለም የኔ ወርቅ። ግን ብሩኬ ማለት ነው ጀግና ነው። እግዚአብሔርን ማለት እኔ እንጃ። እኔ እንደው አላቅም። እኔ ራሴን ወክዬ ሳወራችሁ ቤተሰብ ማለት ነው ያው ሁሉም ሰው እንዳመለካከቱ ነው እና የፈለገ ቢሆን ይሄን ያክል ፈስ እየተለቀቀብኝ እኔ አልቀመጥም። ጌታዊ ድረስ አላቅም። በእርግጥ የሰው ልጅ በቦታው ሆኖ እንዴት ነው ቢናገር በቦታው ሆኖ ቢፈርጅ ጥሩ ይመስለኛል። ግን ዝም ብዬ ሳስበው ላይክ አሁን ባሌ እንደዚህ ፈስ እየለቀቀብኝ እንዴት ነው? አይ እኔ አላደርገውም ቤተሰብ ብቻ በጣም የሚከብድ ነገር ነው። እኔ እንጃ። ግን ብሩኬን ሳላደንቅ አላልፍም እኮ ላይክ ኖርማል ነገር ነው። እኔ እንድ ሐኪም ቤት ይላታል ወይ ደግሞ ሽንት ቤት ገብተሽ ተቀመጭ ይላታልና ያን ያክል እንትን አልተደነቀበትም። ግን መጀመሪያ ላይ ማለት ነው ደገም ስታረግ ሪአክሽኑ ተውት፣ በጣም ነው ያሳቀኝና ደግሞ አብሶ ቆርጠው በቲክቶክ ቀረብ አድርገው ቪዲዮውን ዙም አድርገው ቀርጸውት ማለት ነው። ወይኔ ጉዴ እንዴት እንደሚያስቅና ቅመምዬ እንግዲህ ማለት ነው አያቸው አይደለ? ግን ለብሩኬ ክብር ምን ያክል እንደምትጠነቀቅ ምን ያክል እንደምታስብለትና የኔ ቆንጆ የኔ ጣፋጭ ትለያለች እኮ። አሁን እንደዚህ አይነት ነገሮችን ያው ከሰው መሀል ከጓደኞቹ መሀል ማድረግ ፈልጋ ግን ይሸማቀቅብኛል ያፍርብኛል አለች ማለት ነው። የኔ እናት ሚስት ለባሏ ዘውድ ናት የሚባለውን ነገር ነው ያሳየሽው እኮ ዛሬ ሀይሚዬ። እውነትሽን ነው። አረ እንደዚህ አይነት ነገር ያሳፍራል እንዴ! ፕራንክም ቢሆን ማለት ነው ፕራንኩ እስከሚያልቅ ድረስ አንገት መድፋቱስ በጣም ከባድ ነው ቤተሰብ ማርያምን። እና እሱ ከልብ ስለ ምንድን ነው የሚባለው ቤተሰላችሁ ቤተሰብ ልብ ካላየ ናይም አይደል የሚባለው?
አሁን ብሩኬ ልብ ስላላለው ነው እንጂ ስልኳ ካጠገቧ ነበር። ስልኳን እያዘዋወረችው ነው። ብሩኬ በዚህ ሲመጣ በዛ ሲመጣ እያዘዋወረችው ነበር። እና ግን እንዳልኳችሁ በቃ ልቡ ስላላየ ነው እንጂ ወዲያው ነበር የሚያቀባት ማለት ነው። እና ይመች ቅመምዬ፣ ከመቅረት እንደዚህ ፈታ ማለት ይሻላል እናቴ። የምን መቅረት ነው? እና ይሄ የፈስ ፕሮግራም እንግዲህ ያው ለራሱ ራሱን የቻለ ፕሮግራም ወጥቶለት ከጥያቄው ገብቶ እንደደህና ነገር ከጥያቄው ተካቶ ተመልሶበት ነው የነበረው አይደለ? ያው እሱም እሷም ፈሳለሁ ብለዋል። እንግዲህ ሀይሚን ብሩኬም እንፈሳለን ብለው ነበር አይደል? ይሄው እንግዲህ ከዛ ኢንተርቪው የተነሳ ዛሬ ደግሞ ቪዲዮ እስከ መሰራት ተደረሰ ማለት ነው። አይ ፈስዬ ፈስዬ ይሄን ያክል ሙያ ያለሽ ማለት ነው። እና እንግዲህ ያው በጤና ሳይንሶች ምናምን እንደሚነገረው እኮ ማለት ነው፣ የምሬን ነው፣ ፈስ መቋጠር ጥሩ አይደለም ይባላል። ከምሬ ነው የምላችሁ ማለት ላይክ በቃ የተቃጠለ አየር መውጣት አለበት ይባላል። እና ማለት ነው አሁን አንዳንድ ሰው የሆነ ቆጥቦ የሚይዛል ከምር በጣም ፈሳቸው እየመጣ ግን የሚይዙ ሰዎች አሉና